ለመኖሯ ማረጋገጫ ካለ ከልክ በላይ የሚደረግ ትዕግስት አለመቻልን ነው የሚያመለክተው። የልብ ልብ እንዲሰማቸው ነው የሚያደርገው። መረጃ እስካለ ድረስ አሁን ሳሪ እንዳለችው የቤተሰቦቻቸውን ማንነት አሳውቆ ወደ እርምጃ መግባት፣ ቤተሰቦቻቸው የቆሙበትን ጫማ እንዲያውቁት፣ ህመሙ ሲያማቸው ያን ጊዜ ያወጣሉ። ግን ከልክ በላይ ያለፈ ትዕግስት አለመቻልን ነው የሚያመለክተው። የሚዲያ ጫጫታ ነው የሚያስመስለው። ትርፍ ንግግሮችም ደግሞ መናናቅን ነው የሚያመጣው። ምንም አይነት ትርፍ ንግግር አያስፈልግም። መረጃዎች የሰጡ ሰዎች እዚህ ጋር ይቅረቡ፣ ከዛ ወደ እርምጃ። 3 ቀን ቀልድ አይደለም፣ ብዙ ነገር ይደረግበታል። ትክክል። አንድ ነገር ልበል፣ እኔ ጠዋትም ያው እንትን ብያለሁኝ። ያው እንደነዚህ አይነት በጣም ብዙ ነብሰ በላዎች በባህር ልጆቹ ቅድም የገጠር ልጅ ሲል ስለነበረ አብዛኞቹን ምንም አያውቁም ብለው የሚያስቧቸው የገጠር ልጆች እንደሆነ ይታወቃል። ግን ደግሞ በእነሱ የገጠር ልጆች በሚሏቸው ነው ልብሳቸውን ቀይረው ስፔሻሊ ሳውዲ ድንበር ላይ ያለ የአሻጋሪ ነን የሚሉ ጨካኞች ያሉት በእነዚህ ልጆች ነው። ገባ? ስለዚህ ማንም ሰው አንተ ሰይድ ይኸውልህ እኔ በዱላ ስመታክ መልሰ ካልመታኝ አንተን የተመታው ዱላ ሊያምክ አይችልም። ስለዚህ እቺ ልጅም ደግሞ በህይወት ካለች በህይወት መኖሯ ከተረጋገጠ እነሱ የሰው ነፍስ ይዘው ቁማር የሚያወራርዱ ከሆነ የነሱ ቤተሰብ እንቅልፍ ተኝቶ እያደረ የዚች ልጅ ቤተሰብ ደግሞ በሐዘንና በሰቆቃ መኖር የለበትም። ስለዚህ ታግሳችኋል እስከ ጥግ ድረስ፣ እኛም ዳር ሆነን እስከ መጨረሻው ድረስ ያልቃል ብለን እያየናችሁ ነበረ። መደረግ ያለበት ሁሉ እኛ የምናግዛችሁ ነገር ሁሉ እኛ አለን። ነገር ግን እንደዚህ አይነት ጨካኞች የማያዳግም እርምጃ ሲወሰድባቸው ማንም ይሁኑ ማንም ጨካኝ ነው። ምንም አይነት እንትን ገደብና ወሰን የለውም። ስለዚህ እነዚህ አይነት ሰዎች የሚያሟቸው እነሱ ቤት ሐዘን ሲገባ ነው። ስለዚህ አሁን ያላችሁት ሁላችሁም ያላችሁት ነገር ትክክል ነው። ምክንያቱም እስቲ ነው ይሄን ያህል እድል ተሰጥቷቸው የቤተሰቦቻቸውን ህይወት ቁማር የሚያስይዙ ከሆነ አካሏን እንኳን አጉድለዋት ከሆነ ያምጣት፣ ልጅቷን እናሳክማታለን። ብርም ያልከፈለቻቸው ከሆነ ደግሞ ገንዘብ ነው ገንዘብ ይሰጣቸዋል፣ ልጅቷን ይልቀቋት። ወይ መታዋት አካሏን አጉድለዋት ከሆነ ለቤተሰቦቿ ሙሉ ናት፣ ገባ? ይልቀቋት በቃ። ወይ አይኗን አጥፍተውም ከሆነ ወይ የሆነ አካሏን አጉድለውም ከሆነ በዛ ነገር እንትን እንላለን ብለው እኛ እናሳክማታለን። ይስጡን። እቺ ስደተኛ እህታችን ስደት ላይ ማንም እርስ በራስ ነው ያለ ነው፣ ገባ? ስለዚህ ያምጧት፣ ይመልሷት። አጉድለው አካሏንም አጉድለው ከሆነ ያምጧትና እኛ ሳክመን እንትን እንላታለን። ስለዚህ እንደዚህ አይነት ጭካኔ የሚያደርጉ ሰዎች በቃ እጃቸውን ነው ማግኘት ያለባቸው። እነሱ ምንድነው የሚሉት? ትላንትና ኋላ ሀገር ያለው ደላላና ጅዳ ያለው ደላላ ተገናኝተው ያወራ ነው። ልጅቱ ሙታለች። ስለዚህ ሞቷን ለማረጋገጥና የተቀበረችበትን ወይም ደግሞ አካባቢውን አይቶ ለማመን እንዲመች ሰው ላኩ፣ ወይ ከኢትዮጵያ ወይ ከሳውዲ አሉ ደላላው። አይ እውነተኛ ሙታ ከሆነ ማንም ሰው እዛ አይመጣም፣ በራስህ ካሜራ ቀርጽና ላክልን እናምናሃለን ብለን እስከ 3 ቀን ሰተነው ተለያየን። ትላንትና ከሰዓት ግን ወደ ሳውዲ የሚገቡ ሩካቦች ለጓደኛቸው ደውለው አለች ዛሬ ከሰዓት አይተናታል፣ እንዳውም ስታለቅስ ነበር አሉ። እዛ የነበሩ ሩካቦች ተደብቀው ነው። እነሱ መረጃ ማውጣታቸው ቢሰማ ችግር ስለሚፈጥር በቅርብ ጊዜ ወደ የሆነ ቦታ ይገባሉ ይነግሩናል አሉ። ያንን ስንሰማ ነው ቀጠሮውን ማፍርሰን። እንደዛ ከሆነ የጅዳ ያለው ደላላ ማስለቀቅ ይችላል። ምክንያቱም ጓደኛው ነው። ብርም ከሆነ ብርም ይዞበት ወይም ደግሞ እዳ ኑሮበት ከሆነ እዳውን ንክፈልለት መጥቶ ማብራሪያ ይስጥ ነው የኛ አባባል። እስካሁን ምንም የሰጠውም ማብራሪያም የለ። አብሮ እነዛው ደላሎቹ ሙታለች፣ የሞተ ሰው ተየት እናምጣ እንደሚሉት ነው። ይሄ የትላንትናው መረጃ ነው። የመጀመሪያ ልጅቱ ሙታለች ተብሎ ከተወሰነ በኋላ
ልክ እንደሷ አግተዋት ወደ 4 ዓመት ዋሻ ውስጥ ያቆዩት ልጅ እሷ ስለታመመች አውጥተው ከሳውዲ አረቢያ ወደ የመን የሚሄዱ ልጆች ጋራ አውጥተው ሲልኳት ሃናን ተከትላ ወደ ውጭ ወጣ ብላ ነበረ። ልጁ ችሊሙታለች አልተባለችም ወይ ብሎ ተዛ የወጣችው ልጅ ሲጠይቃት ኧረ እንዳይመስልህ መታለች፣ እዝን ነው ያለችው። ዋሻው ብትገባ ማብራት አለው፣ ሙከየፍ አለው። እኔም 4 ዓመት እዚህ ውስጥ አሰቃይተውኛል። እንዳውም ሃና ከዚህ በወጣ ወጣሁኝ፣ ካልወጣሁኝ ልጄን ለኢትዮጵያ ሕዝብና ለቤተሰቦቼ አደራ እያለች ስትጸልይ ነበር ብላለች። ልጅቱ እኛ ጋር አዲስ አበባ ገብታ ከቤተሰቦቿ ጋር ተገናኝታለች። ኢትዮጵያ ናት አሉ። የእሷን ቁጥር ስጠን ብለነው ነበር። ልጁ ኢትዮጵያ ውስጥ ነው ያለው። መልሶም ኢሞ ላይ ሊገባ አልቻለም። ይሄ ነው ያለው። ይሄንን እንደዚህ እየተባልን አይገባም። አሁንም እኛን እንደ ወገንተኝነትና እንደ ፍትህ አይናገሩም ምናምን የሚል ከሆነ እነ ሳሪ አሉ፣ እነ ሙይት አሉ፣ እነ ጆከር፣ እነ በርጅስቶን አሉ። ይምጣና ያው የተለመደውን ሙታለች ለመኖሯ ምስክር ያምጡ ነው የሚለው። ይምጣና እስቲ እሱም እንደዛው ሐሳቡን ይስጥ። በእነሱ ፊትኛ እንናገርም። የእሱ እኮ ትልቁ ችግሩ እኮ ሙታለች ለመሞቷ መረጃ ሳያመጣ ለመኖሯ መረጃ የሚል መረጃ አንድ ሰው ደላላ ነኝ ብሎ ለማሻገር ብር ተቀብሎ ሲወስድ በህይወት ከሌለች መረጃ በቃ እናምናለን። የማናምንበት ምንም ችግር የለብንም፣ ግን በመረጃ በማስረጃ ሳይዶ ያውልቅ። አሁን ለምሳሌ ድንበር ላይ ነጃት አለች። ምናልባት ነጃት እኩል ታስረዳ ትችላል። እዛ አካባቢ ሰው ሲሞት የሚቀብሩት የኛው ኢትዮጵያኖች እርስ በራስ ነው አይደለ? ያንም ከሞተችም እኮ መቃብሩ ቦታ ላይ ሄዶ ያሳይ፣ ችግር የለም። ገባ ካለችም ደግሞ ወይ አካሏን ጎድለዋት መተዋት ከሆነ ቅድም እንደተባለው አንድ ልጅ አለ አስገባው እግዚአብሔር ይመስገን የሚል በአካል አይቻታለሁ የሚል ልጅ አለ። አይቻታለሁ እያለ በተደጋጋሚ እየጻፈ ነው ሲያስገቡት። ተቀማን ፎቶ እንዳናነሳ ስልካችን ተቀምቶ ነው ያለ ነው እና እኔ አይቻታለሁ እግዚአብሔር ይመስገን የሚል ልጅ አለ። ግን ፎቶ ማንሳት አይችሉም። እዛ ያሉ ድንበር ላይ ያሉ ስልክ ይቀማሉ። ስለዚህ በአይናቸው ያዩትን ነው ማውራት የሚችሉት ወይም ለሰው ነው የሚነግሩት። ማነው ስሙ አይቻታለሁ የሚለው? እስቲ የት ነህ? በፈጠረ አስገባው እንደው በእናትህ አስገባው። እድሉን ስጠኝ እኔ ልጠይቀው። በቃ አስገባው፣ እኔ ብቻ ልጠይቀው። በቃ ና በለው ለምን በስልክ ትደውልለታለህ? በቃ ይምጣና እኔ ብቻ ልጠይቀው። ሰያ እንደው በቃ ለአንዴና ለመጨረሻ ጊዜ በፈጠረ እስቲ አሁን እንደ ቅድሙ ያልኩን ቁጥር ጻፍ ላስገባክ። እሺ ጥሩ ጻፍ፣ የቅድሙን ቁጥር ጻፍ። አሁን ብዙ ሰዎች አሉ ያለ ጋይስ፣ በጣም ይቅርታ። እኔ በጣም እየተሰማኝ ያለ ነገር ስለሆነ ነው። በጣም ይቅርታ አድርጉልኝ። በቃ ይሄ የኢትዮጵያ ሕዝብ ሁሉ ከጎኗ ነው። ምንድነው በጎኗ ያለው? አላውቀውም። ተልከነ ሳርዬ ከዚሁ አያይዤ አንድ ነገር ልበል። እኔ ቲክታክ ላይ ተጽዕኖ ፈጣሪ የሆናችሁ ልጆች በዚህ ጉዳይ ከጎኑ ከሰያ ጎን ሆናችሁ ይሄን ጉዳይ ከነሳሪ ከሙኒት ጆከር ሁላችሁም ጋር ሆነው ሊያግዟችሁ ይገባል። ይሄ የአንድ ሰው ጉዳይ አይደለም። እህታችሁ ብትያዝባችሁ ወደ ማን ልሄዳችሁ ልጠይቁ እንደምትችሉ አስቡት። ሰው ነው የተያዘው። ያችን የመሰለች ልጅ በሰው እጅ ነው ያለችው። በእኔ ካልደረሳችሁም ማለት የለም። አግዟቸው። እነሳሪ በገንዘብ በማንኛውም ነገር የሚያስፈልገውን ነገር ካለ እንደ ገንዘብ ልንራዳ እንችላለን። ከዛ ውጭ ግን ተጽዕኖ ፈጣሪ የሆናችሁ ቤት ከፍታችሁ የምታወሩ ልጆች፣ ጌመሮች ከዚህ በላይ ለሰው ልጅ ሊደርስ የሚችል ነገር የለም። አግዟቸው ነው የምለው። ይሄን መልእክቴን በቅንነት ተቀበሉ። ስለዚህ በአንድ ሰው 500 ብር አስቡልናል ለማለት ያ ይኸው የገዛ ጓደኛ እየጻፈልኝ ነው በውስጥ አትዋሽ። አንተው ጓደኛዬ ከሆነ አንተው አስገባው። እሺ ወንድሜ እንደው በማርያም ልጨርስ። ከዛ በኋላ ይመቻዛቸውና ሄዱ። ቆይ እኛ ብሩ ላይ አይደለም ትኩረታችን። ቆይ እኔ አንተ አንድ ብቻ የሆነች ጥያቄ ብቻ መጠየቅ ፈልጌ ነው። ከዛ እወጣልሃለሁ።
ምንም ችግር የለም። ይሄ ጉዳዩ የሁላችንም ስለሆነ ሰያን ለማገዝ ሰብአዊነት ተሰምቶኝ ነው እንጂ የገባሁት ጭራሽ እናንተ በህይወት የማታስፈልጉ ሰዎች ናችሁ። የእናንተ ቀርቶ ቤተሰቦቻችሁ መኖር የሌለባችሁ ናችሁ። በጣም ይቅርታ አድርግልኝ። አንተ አሁን ከይመች ጋር ተነጋገርክና ልጅቷን ላካት አይደል? እሺ ከዛ በኋላ በስንተኛው ቀን ሞተች ተብሎ መጣለ? መድረሳቸውን ከይመች ጋር ምናምን ማለታቸው ምናምን አውርታል አላወራህም? እነሱ የሄዱበት ቀን ምን ቀን ነበረ? ዞሮ ሐሙስ ዕለት ይሁን ሮብ ዕለት እኔ አበብ ታስታውሳለህ እንዴ? እስኪ የሄዱበት ቀን ዞሮ የሞተችው ሁለት ማታ ነው። ሁለት ማታ ነው የተደወለልኝ። እሺ ምን ብሎ ተደወለልህ? ሁለት ማታ እንደዚህ ራሴን ልሰራ ድስት ምናምን እያጣጠብኩ ማታ ነው። ልክ ላይን ወረብ ብሎ ማሸት ብሏት ማታ ነው በቃ። በዚያን ሰዓት ነው ተደውሎ ጉድ ሆነናል እኮ ጌታ ሆነ ጉድ ሆነናል አለ። ምንድነው የተፈጠረ ነገር ምንድነው? መጀመሪያ ሰው አለ ወይ አጠገብ ሰው አለ ወይ? ምንድነው ምን ነው አነግረኝም ወይ ስለው ሰው አለ ወይ አጠገብ ሰው አለ ወይ? ማን ነው እንደዚህ ባዩ? ይመች እሺ ጥሩ ሰው አለ አጠገብ ሰው አለ ወይ ሲለኝ ምንድነው ችግር አለ ወይ? ምንድነው ጉድ ሆነናል ደግሞ እየተደወለ ከዚያም በኋላ እኔ ከሴት ጋር ይቅርብኝ እንደው ከሴት ጋር ቢቀርብኝ ደህና ነው። አብሶ እዚህ ሀገር የተቀመጠ ሴት ሊደክም ይችላል። ከዚያ የወጣውን ጠንካራ ናቸው። ከዚህ ወደዚያ መሄዱ በጣም አስቸጋሪ ነው። ሙቀትም ፀሐይ ምንም አግኝታችሁ ስለማያውቅ ይታወቃል። እንትን ስለሚ ሲስተርም ደውላ ተደብቀው ይሄዱ። አሁን ደግሞ ከእሱ ጋራ በጣም እንትን አለ። እሷ ቁጭ ብላ እስካሁን ድረስ በተስፋ አስቀምጦ እየጠበቀች እነሱን ምን ብዬ ነው ተደብቀው የሚሄዱት? በኋላ ሄዷል ብለው አይቀየመኝም እንዴ? ምን ብዬ ነው የምለው? ተወከለ አላህ እንግዲህ ፈጣሪ አምላክ ከነሱ ጋር ይከተላቸው። ይሄንን ትማት አልችልም፣ ይቀየመኛል። አው እዚያ ሊሄዱ ነው ነገ ተባለ። ሄዱ አደሩ። አልተጫኑ መሰለኝ አለታ አድሮ በማግስቱ መሰለኝ ደግሞ እንደገና የተጫኑ። ይሄ ነው ማን ይዟቸው ሄደ? ለማን ነው 5000 የከፈልከው? ለይመች ነው 5500 የተነጋገርኩ ከይመች ነው። ይመች የሚባለው አንተ ነህ የምታውቀው። ያገናኘው ልጅቷን አንተ ነህ። ምን ብለህ አውርተህ ነው ያገናኘው? እንዴ ምን ብለህ ወደ ኢትዮጵያ ለመሄድ ነው ኤምባሲ ምናምኑን እንደሚያልቅ ይታወቃል። ሁሉም ሰው እኮ አዲስ እኮ አይደለም እኮ ይሄ ሲሄድ ሰው። እሺ ይመች የሚባለውን አንተ ስታናግር ለሚመጣው ነገር ተጠያቂ ነህ አንተ ከራስህ ላይ አውርደሃል። ከባሏ ጋር ተነጋግረህ ችግር የለም። ይመች የሚባለውን ምን አልከው አንተ? ይቺ ልጅ ልትሄድ ነው ወይ ኢትዮጵያ? ብሩ ይሄን ያህል ምንም ያልኩት ነገር የለም። ኃላፊነቱን አንተም አትወስድም እሱም አይወስድም። ዝም ብለህ መላክ ነው ያንተ ስራ። አይ ስልክ እየደወሉብኝ ስለሆነ ምንም ስለ ኃላፊነት ስለምናምን ከሱ ጋር ምንም ያወራው ነገር የለም። ለምን አንተ መጀመሪያ ከባልህ ጋር ራስህን ኃላፊነትህን አወረድክ ከባልየው ጋር? ምክንያቱም አንተ የሆነ ነገር ቢመጣ እኔ የለውበትም ሴት ልጅ እንደዚህ ነው ብለህ ኃላፊነቱን ከራስ አወረድክ። ለይመች ስትሰጥ ግን ያ ነገር ስላስፈራ ወይም ደግሞ ያ ነገር እንዳስፈራ ከባሏ ጋር ካወራ ይመች ጋር ለምን አላወራህም? ይመችም ለራሱ በኋላ ነው እሷ መሄዷን ያወቀው ማለት ነው። እዚህ ጋር ያልተናገርኩት ነገር ይመች ያወቀው በኋላ ሲሸኛቸው ነው። 5000 ብር አንተ 5000 ብር መች ነው የሰጠው? አልተሰጠም። 5000 ብር ለየብቻ የተቀመጠው በምን ተነጋግራችሁ ነው ታዲያ? ይመች ዝም ብሎ ልጅቷን አንስቶ ነይ ሂጅ ብሎ የሚለው ሳትነጋገር ሳታቅ አሁን ያልከውን ሳይጨረስ አዳንቂ ሁሉም ለየራሱ 5500 ሆነ እንጂ ለኪሳቸው 800 ብር ይይዛሉ። ሌላውን ሱቅ ያስቀምጣሉ ሁሉም